አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የዛህራ ቤተሰብ ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ዛሬ የመጣሁበት ነገር የሰማሁት ምናምን በቃ ብቻ እኔ አላቅም ወላሂ። እኔ በዚህ ልክ ተጨክክነናል። በቃ እኛ በቃ እንደዚህ ሆነን። ለማንኛውም ሰላም ብያችኋለሁ ቤተሰብ ማለት ነው። እና ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። ለድምፄ ደግሞ ይቅርታ ማለት ነው። ድምፄ አንዳንዴ ሲለው ይጎርንናል፣ ሲለው ይቀጥናል። በቃ ምንም ማድረግ አይቻልም ማለት ነው። እና ማለት ነው ቤተሰብ ወንድማችንን ሰይድ ወረባቦን ወይም አቡፋኖን የማያውቀው የለም ማለት ነው። ሁላችንም እናውቀዋለን። መቼም እዚህ ዱንያ ላይ ስንኖር ሁሌ ያው ደስታ እንዳለ ሀዘን አለ፣ ሀዘን እንዳለ ደግሞ ደስታ አለ። ያው ሁሉም ነገር እዚህ ምድር ላይ አልጋ ባልጋ አይሆንም። እና ያው በፊት የሚኖረው ጅዳ ነበረ፣ ሪያድ ነበር ታውቃላችሁ። የሆነ ሰዓት ላይ በሆነ እንትን ተባለ፣ ተያዘ፣ አገር ገባ። ከሀገር ደግሞ እንትን ብሎ ደግሞ ዱባይ መጣ ወንድማችን ራሱን። አሁን አንዳንድ ሰዎች በብዙ አይነት ነገር አይታችሁ ከሆነ ራሳቸውን የሆነ ነገር እንትን ለማድረግ ስማርት ለማድረግ የሆነ እንትን የሚሉ ነገር አለ፣ ስራሃ ማለት ነው። አይታችሁ ከሆነ ሰይድ ወረባቦ ግን ነገሮችን የሚጋፈጥ ለሀቅ የቆመ የምር ማለት ነው። እንደ አንድ ኢትዮጵያዊ ነው። ይሄ ዘረኝነት በዘረኝነት እሱ አማራ ስለሆነ ነው እሱ እንትን ስለሆነ ነው ምናምን የሚለውን ፖለቲካውን ትታችሁትኝ በቃ እንደ አንድ ማህበረሰብ እንደ አንድ ግለሰብ ሆኖ የሚሟገት ወንድማችን ነው። ፈጥኖ ደራሽ የሆነ ወንድማችን ነው። ስራ ማለት ነው። ወላሂ እኔ ሁሌም እኔ የእሱ እንትኑ ነኝ። ወላሂ አድናቂው ነኝ። በቃ እኔ ያው ታውቃላችሁ አንዳንዴ የሚዲያ ላይ ተጠቃሚ ስትሆኑ ብዙ ፎሎወር ኑሯቸው ብዙ አይነት እንትን ኑሯቸው ቀድሞ የማይደርሱ አሉ፣ እያየን ነው። እሱ ግን ለሁሉም ነገር ቀድሞ የሚገኝ ወንድማችን ነው። አሁን ምን ተፈጠረ? ሁላችሁም ታውቃላችሁ። በሀና ጉዳይ እንግዲህ ከ15 ቀን በላይ የፈጀ ሁልጊዜም እንትን አለ። ያን ሁላችሁም የምታውቁት ነው። እንግዲህ የምታውቁት ታውቃላችሁ ማለት ነው። እና በሱ ዙሪያ ነው አሁን ያለው እንትን ማለት ነው። እና ሰይድ ወረባቦ ምኑ ላይ ነው ጥፋቱ ነው ዋናው ጥያቄ። ሁላችሁም ሼር እያደረጋችሁ ለወንድማችን ቢያንስ እንኳን የሆነ ነገር ባንደርስለት ቢያንስ እንኳን አሁን ካለበት እንትን የሚወጣበት ሆነ ደግሞ የቀን ገደብ ቢሰጠው። ጥፋት ካለው አንድ ሰው እኮ ጥፋት ካለኝ እኔ ጥፋት ካለኝ ይሄን አጥፍተሻል ዛህራ ጥፋትሽ እንደዚህ ነው ብሎ ለጥፋት እንትን የሚለኝ ሰው እኮ ጥሩ ነው። ግን ምንም እንትን በማይል ከፖለቲካ ጋር እና ከእንትን ጋር እያያያዙ ወይም ደግሞ ከዘረኝነት ጎጥ እንትን እያሉ የሚያያይዙን ነገር በጣም ከባድ ነው፣ ስራ ማለት ነው። እና አሁን ሰይድ ወረባቦ ብቻውን አይደለም፣ ወንድማችን ሰይድ ብቻውን አይደለም ሲከራከር የነበረው፣ ብዙ ሰዎች አሉ። ባለፈው ወደ 50 ምናምን ሰው 50 ብቻ ከስንት በላይ ሰው ቁጭ ብለው እያደሩ እንትን የሚሉን ነው በሀና ዙሪያ እንትን እያለም ያለው በሱ ነው። እሱ ምን የተለየ ነገር አድርጎ እንዴት 5 ቀን ብቻ ተሰጥቶት ወደ ሀገር ግባ ይባላል ነው ዋናው ጥያቄ። ለምን አሁን ይሄ እንደው ፌር ነው ትላላችሁ? እስኪ እህቶቼ ወላሂ እኔ ወላሂ ዛሬ ነው ያየሁትኝ እንትኑና ፌስቡክም ላይ እንትም ላይ ተለቆሰ። በጣም ነው እንትን ያዘንኩት። እኔ አላውቅም ብቻ ምን ብዬ ራሱ ምን እንደምገልጽ ራሱ አላውቅም። እና ይሄ ወንድማችን እህቱ ረመዳን 27 ላይ እህቱ ሙታበታለች። አዘን ላይ ነው። በዛ ላይ ደግሞ ዱባይ ከመጣ እንግዲህ ቢያንስ የተወሰነ ወራቶች ነው ቢያስቆጥር። የ3 ልጆች አስተዳዳሪ ነው፣ ሰርቶ አዳሪ ነው። ለስራ ይለፍልኝ ብሎ ተፍ እያለ ባለበት ሰዓት የኛው ዜጎች የኛው ሀበሾች ናቸው የሰውን እንጀራ ቆርጥ የሚያደርጉት። እንደው የሁሉን ብቻ ይዘገያል እንጂ የሁሉንም እንትን የሚያውቀው አላህ ነው። አላህ ሀቁን ያውጣለት። ወንድማችን ደግሞ ለኸይር ነው የምር ማለት ነው። እና እኔ አሁን ወላሂ ስሜታዊም ሆኛለሁ። የተሰማኝንም ስሜት እኔ ከዚህ በላይ ራሱ ብናገር እኔ አላውቅም ብችል ማለት ነው። እና
ለ5 ቀን የተሰጠው ቀጠሮ ነው። ቢገባ ሀገሩ ነው የሚገባው። እሱ ምን እንትን አላለ። አላህ ደግሞ የተሻለ ነገር አለው። ሁሉም ነገር ደግሞ አንድ ነገር የሆነ ነገር ሲመጣባቸው ሁሉም ነገር ለኸይር ነው። ኸይር ነገር ይዞለት ይሆናል። አላህ ያውቃል። ገብቷቸዋል። እና በዱዓ አግዙት ማለት ነው። ሁላችንም በዱዓ እንትን በለው። ወንድማችን ምንም ባላሰበው ነገር ይሄ አንድ ሰው መቼም የሆነ ነገር ሲያደርግ ይሄ ነገር ይፈጠራል ብሎ እንትን አይልም። ግን የኛ ሰው የኛ ሀበሻ ህስድነታቸው፣ ምቀኝነታቸው በቃ እኔ አላቅም። እኔ አሁንስማ ሰው ማመን ራሱ በጣም ከብዶኛል፣ የምር ማለት ነው። እኔ ራሴ ላይ ደርሶብኝ ሳይሆን በቃ ሰዎች ላይ በምታዩት ሁኔታ በቃ ሰው ራሱን ያስጠላቸዋል። እውነቱን ስነግራችሁ ማለት ነው። ወላሂ እንዲሁ በዚህ ልክ መጠየቅ ካለበት ሁሉም ሰው ነው መጠየቅ ያለበት። ለምን ወንድማችን ሰይር ብቻ መጠየቅ ያለባቸው ዜጎች ራሱ ሁሉም መጠየቅ ባለበት እዛ ጉሩብ ተከፍቶ መሆን ያለበት ንግግር የሚያቀረበው ሁሉም የራሱን የግል ሀሳቡን ያቀረበ ብዙ ሰው ነው። ብዙ ከሚሊዮን በላይ ነው ህዝብ ያለው ሳይወለላ ለሱ ብቻ የሱም ብቻ አጀንዳ ይዘው ያለውን ያላለውን እንትን ብለው ምንም ባላሰበው ነገር የ5 ቀን ቀጠሮ ተሰጥቶ ከዚህ እስከዚህ ባለው ሰዓት አቡዳቢን ወይም ደግሞ ዱባይን ለቀ መውጣት አለበት መባል ማለት ከሚሰራው ስራ ከእንጀራ ገበታው ላይ ማቋረጥ ማለት ምን ማለት ነው? እስኪ እናንተ ብትሆኑ እና እኔ ከምነግራችሁ በላይ ነው። ብቻ በጣም እንትን ያለኝ ወንድሜ አብሽር፣ አላህ ካንተ ጋር ይሁን በዱዓችሁ ሁላችሁም። እና አንዳንድ መሳሪያዎች ደግሞ ከፖለቲካ ጋር እንደዚህ ከብሔርተኛ ከዘረኝነት ጋር የምታያይዙት ነገር እንትን በሉ። ሰላም አለይኩም።